ስለ መኪና ወይም ስለ ተሽከርካሪ ከሌሊሳ ጋር ይማሩ በሚለው ቪዲዮ ዛሬ የተወሰኑ የተሽከርካሪ ክፍሎችን እና መሰረታዊ መዋቅሮችን አብረን እናያለን። እነዚህም ያው ቦዲ የምንለው እነዚህ ናቸው። ቦዲ ከንጀም ሳንከናል ቦዲ ተሽከርካሪ ላይ ብዙ አይነት ጠቀሜታዎች አሉት። ላይክ ውበት ሊሆን ይችላሉ፣ ሼፕ የምናደርግበት ወይም ደግሞ ዲዛይን የሚያደርጉበት ኢንጂነሮች ብዙ ፊውል እንዳይበላ ወይም ነዳጅ እንዳይበላ ከብዙ አንግል ከኢንጂነሪንግ አንግል ቅርጻቸው ከተለያየ አንግል ዲዛይን ይደረጋል። አብዛኛው ለተሳፋሪ ይሁን ለአሽከርካሪዎች ፀሐይ፣ ዝናብ፣ የተለያዩ ነገሮችን በአቧራ እንዳይበከሉ የሚያደርግ ነው ማለት ነው። ስለዚህ የተሽከርካሪያችን ቦዲ የምንለው ለውበትና ፀሐይ፣ ዝናብ፣ የተለያዩ ነገሮች ኮምፈርት እንዲኖር የሚያደርጉ ክፍሎች ናቸው። ቦዲ ከንጀኑ qaamoleen konkolaachistootnis ta'e imaltoonni aduudhaan bokkaadhaan wantoota akka kanaatiin akka miidhamneef kanneen uwwisa kennanidha jechuudha. Kanaaf boodiin keenya miidhagina konkolaataa keenyaafis akkasumas boba'aa akka hin nyaanneef sheeppiin isaanii yookaan akkaataan isaan itti diizaayin ta'an halluu garaagaraa yookaan akkaataa garaagaraatiin argachuu dandeenya jechuudha. Kanaaf boodii asitti immoo huud jenna. Huud የምንለዋለን ይሄ እዚህ ጋር ኢንጂናችን ወይ ሞተር የምናገኝበት ክፍል ነው። ከኋላ የምናገኝባቸው ጊዜዎች ይኖራሉ። ሞተር በአብዛኛው ጊዜ ግን በተለምዶ ፍሮንት ኢንጂን የሆኑ ናቸው ማለት ነው። ኢንጂናቸው ወይ ሞተር የምንላቸው እዚህ ጋር የምናገኝበት ነው። የኮፈኑ በዚህ መልኩ በመክፈት ሞተር ላይ ያሉትን ነገሮች ማየት ይችላል። ሌላው ዛሬ የምናየው ስለ ፍሬን ሲስተም ነው። ፍሬን ሲስተም ላይ እነዚህ የፊትና የኋላ እግር ላይ የምንጠቀመው የፍሬን አይነቶች የተለያዩ ናቸው። ለፊት እግር በአብዛኛው ጊዜ የዲስክ ብሬክ የምንላቸው እንጠቀማለን። ለምን? ከፊት ለፊታችን በምናሽከረክርባቸው ጊዜቶች አክሲደንት ወይም ደግሞ ችግር ሲፈጠር ስቶፒንግ ዲስታንስ ወይም ቶሎ መኪናው መቆም ያለበት ከፊት ሞር ከኋላው ይልቅ ምን ያስፈልጋል? ኤግዛክትነስ ያስፈልጋል ማለት። ስለዚህ ዲስክ ብሬክ እንጠቀማለን። የተለያዩ መኪኖች ላይ ግን አራቱም እግር ላይ ዲስክ ብሬክ የምንጠቀምባቸው ጊዜቶች አሉ። በት የተለመደው ከፊት እግር ዲስክ ብሬክ እና ከኋላ ደግሞ ድረም ብሬክ የምንላቸው ናቸው። ዲስክ ብሬክ የምንላቸው እዚህ ጋር ካሊፐር የምንለዋለን። ካሊፐር እንለዋለን። ይሄ አሽከርካሪው የፍሬኑን በሚረግጥበት ሰዓት በዚህ በኩል የሚመጣው ዘይት እዚህ ጋር የፓድ አለች። እዚሽ ጋር የምናያት ፓድ፣ እቺኛው ፓድ ይሄ የሚዞረው ምን ያደርጋል? ይይዝልናል ማለት ነው። ስለዚህ አንድ ላይ ይሄ እንዳይዞር እንደዚህ በመያዝ እንዳይዞር ይዘዋል ማለት ነው። ስለዚህ ይሄ ሲሽከረከር የነበረውን ነገር ፍሪክሽን በመፍጠር በዚህ መልኩ ተሽከርካሪውን ፍጥነቱን ያቆመዋል ወይም ደግሞ እንዲቆም ያደርገዋል ማለት ነው። አሰረቲ ከንላሉ አለ ፍሬኒንግ ኮንኮላታ ከኛረት ፈየደም ነው ሚለ ፉልዱራፍ ሚለ ቦዳዳፍ ገራገራ ጀቹ ሚለ ፉልዱራረት ባይናን ዲስክ ብሬክ ከንጀን ነው ሀለ ከናቲን ከነርጊኑ ፈየደም ናቸው። ዲስክ ብሬኪንግ ሚለ አርፈነረት የሮርጋኑ ጅራገሩ ረጫላቲ ሚለ ፉልዱራረት ዲስክ ብሬኪ ፊ ከንዱ ዱባረት ሞ ድረም ብሬኪ የሮት ፈየደም ነው ዳጅቹ ኮንኮላቻን ፍሬኔራ የሮጆቱ ሚለ ሳቲ ሁምኒ ዘይቲን አስኬሳን ኢባዱ ፊኩ ማልጎራ ፓዲ ከና ወሊት ቀቡዳ ማልጎር አከኩን እናኖ ነው ጎዳቹ ከናፍ ኩን ሮ ኮንኮላታን ከኛ ደሙ ማልጎር ሮ ሁንዳ ሶቺ ረጅራቹ ሁሉም ተሽከርካሪው በሚሄድበት ጊዜ ሞሽን ላይ ነው ያለው፣ እንቅስቃሴ ላይ ነው ያለው ማለት። ስለዚህ ልክ ፍሬን ስንይዝ ቺፓዳ ምን ታደርጋለች? እንደዚህ ትይዘዋለች ማለት ነው። አንዳንድ ጊዜ እነዚህ እየተበሉ በሄዱ ቁጥር ምን ይሆናሉ? ጽጽጽ የሚሉ ድምጾች እናገኛለን። ስለዚህ በዚህ ጊዜ ፓዱ ማለቁን ወይም በትክክል ካልያዘልን ፓዶቹን እንቀይራለን። ይሄንን ካሊፐር እንላለን። ሌላው እዚህ ጋር የምናገኘው ቦት የምንለው አለ። ከዛ የሚመጣው ኃይል ወደ ዛ የሚያስተላልፈው በዚህ መልኩ ነው የሚመጣልን ማለት ነው። ቡት እንለዋለን ወይ ቦቲ በመባል ይታወቃል። እነዚህ ግሪስ መጠጣት አለባቸው። ስለዚህ የሚነዳ ነው። እዚህ ጋር ካየን ጊር አለው፣ ጥርስ አለው። እሱ ከመሀል እግር ጋር ወደዚህ የሚመጣ ነው። እነዚህ አሬንጅመንቶች አሉ። እዚህ ጋር ሌላው የምናገኘው የሰስፔንሽን ሲስተም ነው። ተሽከርካሪ ላይ ሰስፔንሽን ምቾትን ለመስጠት ተሳፋሪዎችም ይሁን አሽከርካሪው ተሽከርካሪ እኩል የሆነ መሬት ላይ አይደለም ሁሌም ባምፕ የሆኑ ቦታዎች የተለያዩ ወጣ ገባ ቦታዎች ላይ ሲሄድ እነዚህ ነገሮች ለተሳፋሪዎች እንዳይሰማ ወይም ደግሞ ምቾታቸውን እንዳይቀንስ የሚያደርግ ነው ማለት ነው።
እነዚህ ሰስፔንሽን ሲስተሞች በትናንሽ መኪኖች ላይ ስፕሪንግ ሲስተም እንጠቀማለን። በዚህ መልኩ እንደምናየው ስፕሪንግ አላቸው። ሌላው አሞርዛተር እንለዋለን ወይ ሾክ አብዞርበር እንላቸዋለን። እነዚህን አንድ ላይ በማቀናጀት ምን ያደርጋሉ? ዳምፐር ያደርጋል ማለት ነው። እዛው እንቅስቃሴው ከዚህ ወደ ላይ እንዳያልፍና ተሳፋሪው ምቾቱ እንዳይቀንስ ምን ያደርጋል? እዛው ያስቀርልናል ማለት ነው። ስለዚህ ጨዋታው ወደ ላይ እንዳይመጣና የተሳፋሪዎች ምቾት እንዳይቀንስ ሁሌም እዛው ይጫወታል ማለት ነው። አስረት ማሉባና ኮንኮላታን ኬኛ የሮ ለፎል ቂጣታረ እንደምኔ ሶቺ ኡፉሱን ገረ ኢመልቶታትስ ገረ ኮንኮላታቲ አከ እንደበረፍ ማልጎዳ ሰስፔንሽን ሲስተሚን ኬኛ ኮንኮላቶተ ጢቆረቲ ስፕሪንግ ፈየደምና ጅቹ ኮንኮላቶተ ጉዳረትሞ ወይራስ ባለስትራ ፈየደምና ጅቹ የሮት ኤርባግ አንጀኑ ጅራ ቅሌንሳን ከነፉፈመን ከረጢጢ ቅሌንሳ ከጀኑ ጅራ ኮንኮላቶተ akka odaa baasii faaratti they are expensive baay'ee xiqqoosaan qaalii dhagatiidhaanis dafanii yeroo sanatti suphamuu danda'u isaan kun yeroo sana fayyadamnu jira jechuudha. ትናንሽ ተሽከርካሪዎች ላይ ስፕሪንግ እንጠቀማለን። ለትላልቅ ተሽከርካሪዎች ደግሞ ባለስትራ እንጠቀማለን። ከዛ ውጭ ደግሞ በንፋስ የሚሰሩ የሰስፔንሽን ሲስተሞች አሉ። እነሱ ዋጋቸውም ትንሽ ውድ ነው፣ ግን ወደ በመቀየር ቶሎ ለመቀየር በጣም ኢዚ ናቸው ማለት ነው። ስለዚህ የሰስፔንሽን ጥቅም ሲስተም እነዚህ ናቸው። በዚህ መልኩ ውስጥ ላይ ያለውን ኃይል ወደ ላይ እንዳያልፍ እዛው ዳምፕ አድርጎ የሚይዝልን ነው ማለት ነው። ስለዚህ ፍሬን አንዳንዴ አልያዘም ወይም ደግሞ ፍሬን በጠሰ የምንልባቸው ጊዜዎች አሉ። አንደኛው ኦቨር ስፒድ በመሄድ ከፍጥነት በላይ ወይም ከሚፈለገው ፍጥነት በላይ ስንሄድ፣ ከሚፈለገው ጭነት በላይ ስንጭን፣ የፍሬን ዘይታችን ጎዶሎ ከሆነ፣ ትክክለኛ አይነት ዘይት ካልተጠቀምን፣ በእነዚህ እንትኖች ወይም የጎማችን ሊሾ ከሆነ እነዚህ ነገሮች ምን ያደርጋሉ? ንፋስም ኢቭን ንፋስ የፍሬን መስመር ውስጥ ንፋስ ከገባ ምን ያደርጋል? ፍሬን ከቁጥጥር ውጭ ሊወጣብን ይችላል ማለት ነው። ስለዚህ ሁሌ ለፍሬን ሲስተሞቻችን ምን ማድረግ አለብን? በየጊዜው ግሪስ መጠጣት ያለባቸውን ግሪስ ማጠጣት አለብን። ፓዶቹ ከተበሉ፣ ፍሬን ሸራዎቹ፣ ፍሬን ፓዶቹ ሲበሉ ሰዓቱና ጊዜውን ጠብቆ መቀየር። ጠዋት ሁሌም እነዚህ ቦታዎች ማየት በቂ ዘይት እንዳላቸው የፍሬን ዘይታችንን ቼክ ማድረግ ኡፌገኖኑን ፍሬን አፍሮቹ ቀሙ ኬሳቲ ተኮፋ ዘይቲ ስሪቴ ይፈየደሙ ከመታሳ ለመፋን ሃንጊ ዘይቲ ኬኛ አከም ጅራ ከንጀዱ ሰና ኢላሉ ቀምናቸው ጥቃቱ ሲንቀቡ ከንበርባ ደሙ ኦሊስ ተው ይንቀቡ ጀቾ እነታኑ ሰረረ ፍሬኒ ከኔ ዘይቲ ፈየደማን ረቲ ማልጎቹን ቀሙ ሳን ከነረቲ ቅሌንሲ ሴኑን ቀቡ ጀቾ ቅሌንሲ ሮ ከምሴ ሃንጊ ፍሬን ዘይቲ ኬኛ አንገበርባ ደሙ ገዲ ተኤ የሮ አሃራ ገዲ ተነቅሙ ማልታ ደሙ ቅሌን ሰርኪሳ ደሙ ዋንቲፍ ሰበ ሰናቲ ቅሌን ሰርኪሳ እንሱንሞ አከ ፍሬኒን ኬኛ ኑፊ ቀምኔ ጎዳ ፓዲን ፍሬኒ ፊ ሻራን ፍሬኒ የሮት ሳቲሳ ኤገነ እንጂጂሩ ወተስ ሳንኮን ኡማሙ ደንደው ጀቾ ከና ኦፌገኖ መሰረት ጎኑ ተኮፋ ስፒዲ ዳን አለ ደሙ ቀም ሰፊስኒ ኬኛ ከንበርባ ደሙ ኦሎካን አሪቲ ሁምና ወሊዳ እንደመታና ኮኮላታን ኬኛ ፍሬኒን ነው አርካጭቱ ደንዳ ፍሬን በጠሰ ከንጀኑ ሰና ኡሜሙ ደንዳ ያችላ ከና ኦፌገኖ ነው ጎኑ ከብራማል ፌሰውምና ኦሊ ፌውሂን ቀምኑ ጀቾ ፌሰውምና ኦሊ ጎናውቴ ጎማን ኬኛ ሊሾ ዮቴ ዮካን ኢልካንሳ ዮራ ዱሜ ፍሬኒን ኬኛ በተልመት ነው ቀቡ ዮካን ቶራ ኑን አጀጅ ኑን አለተው ደንዳ አከምራን ሰስፔንሽን ሲስተምንስ ይባ ከሲፍዱ ደንዳ ሰስፔንሽን ሲስተምን በተጨማሪ በትክክል የማይሰሩ ከሆነ ፍሬን ለመቆጣጠር ላይ በጣም የራሱ የሆነ አሉታዊ ተጽዕኖ አለው ማለት። ስለዚህ ሰስፔንሽን ሲስተም ተሽከርካሪው በደንብ ኮንትሮል አድርገን ወደ ቀኝም ወደ ግራም ለማሽከርከር በሚፈልገው ፍጥነት መሪውንም የተለያዩ ነገሮችን ለመቆጣጠር ሰስፔንሽን ሲስተም በጣም ወሳኝነት አለው ማለት ነው። ሌላ ከፍሬን ጋር ካነሳን ላይ ቀር ትናንሽ ተሽከርካሪዎች ላይ የምንጠቀመው የፍሬን አይነቶች በዘይት የምንጠቀማቸው ናቸው። ሌላ ትላልቅ ተሽከርካሪዎች ላይ ደግሞ በንፋስ እንጠቀማለን ማለት ነው። ንፋሱን በኮምፕሬሰር የተመረተ ሞተሩ በሚሰራበት ወቅት ኮምፕሬሰር ንፋሱን ያመርታል። ያ ደግሞ ታንከር ውስጥ ይቀመጥና ቫልቮች አሉ። እነዛ ነገሮች ይታዘዙና እኛ ፍሬን ልክ ስንይዝ እነዛ በንፋስ መስመር ውስጥ የሄደው ኤስካም የምንለው አለ ወይም ደግሞ ኤር ቻምበር እሱን ያዝልናል ማለት ነው። ስለዚህ በንፋስ የሚሰሩ አሉ፣ በዘይት የሚሰሩ አሉ ማለት ነው። ስለዚህ ሁለቱንም ደግሞ አንድ ላይ ቀላቅሎ በንፋስና በዘይት የሚሰሩ አሉ። በዘይት እኛ
ፕሬሸር ስናደርገው ያ ዘይት ወደ ንፋሱን ደግሞ እንደዚህ ያንቀሳቅስልናል ማለት ነው። ስለዚህ በዛ መልኩ ልናገኝ እንችላለን ማለት ነው። ስለዚህ ትላልቅ ተሽከርካሪዎች ላይ ለምንድን ነው ንፋስ የምንጠቀመው ካል አንደኛ ንፋስ ከዘይት የበለጠ ትልቅ ጉልበት የማዘዝ አቅም አለው ማለት ነው። ስለዚህ ትላልቅ ተሽከርካሪዎች ላይ ለፍሬን ይሁን ለእጅ ፍሬን ይሁን ለተለያዩ ነገሮች ብዙ ጊዜ የምንጠቀመው ንፋስ ነው ማለት ነው። ስለዚህ ንፋስ ሞር ብዙ እንትኖችን የማዘዝ አቅም አለው ማለት ነው። ኮንኮላቶ ተጥቃፍ ኮንኮላቶ ተጉርጉዳ ረቲ አካታኑን ኦካን መሊኑንቲን ፍሬኒ ፈየደሙ ገራገራ ኮንኮላቶ ተጥቃረት ፈከኛ ፈፉዳኔ ሁምነ ዘይቲቲን አጀጁ ደንደኛ ጀቹ ዘይቲ ፈየደሙ ፍሬኒ ሳኒፊ ኮንኮላቶኒ ጉዳሞ ቅሌንሳ ሱኒ ሞቶር የሮ በተለ ሆጀቱቲ ኮምፕሬሰሪ ከንጀኑ ጅራ እነሱን ቅሌንሳ ኦሚሹዳ ታንከሪ መታሳ ኬሳ ኩሳኑ ዴማ ታንከሪ ሰነ ኬሰት የሮ ኩሳ ማዴሙ ሀለ ሰናቲን የሮኑን ፍሬኒ ረጀኑ ቅሌንሳ ሱን ማልጎዳ ፍሬኒ ኬኛ ነው ፈጀጃ ጀቹ ከናፍ ስለ አኩማ ሰረት ላለ ቅሌንሳን አጀጃማቹ ካን ዘይቲን አጀጃሙሱን ቅሌንሳን አጀጃማ ጀቹ የሮ ተኮ ተኮ ተሳቢስተ ኮንኮላቶኒ ቅሌንሳ ፈየዳማን ፍሬኒ ሳኒ የሮሳኒት ቅሌንሲ ኩፈሜ ኩን ሁምናውል ጋፋተው ገራ ላትባሱ እስካሪኮ ከንጀኖቹ እሳንሱ ከንበርባችሱ አለጋፋተው ማልጎዱ ገራ አላትባሶቹ ከንጀሩ ሰገኒ አከሲ አይሮት ዳገኝ ነው። እንደዚህ አይነት ተሳቢዎች ይሁን የፍሬን ሲስተማቸው በንፋስ የሚሰሩ ተሽከርካሪዎች ከሚፈለገው በላይ የተለያዩ ንፋሶችን ሲያመርቱና ሲያከማቹ ወደ ውጭ እስካሪኮ በማድረግ ወይም በማስወጣት የሚል ድምጽ ስናገኝ በዛ መልኩ ምን ያደርጉ ነው ወደ ውጭ ያወጡ ነው ማለት። ስለዚህ እነዛ ላይ ሌላ ማድረግ ያለብን ጥንቃቄ ምንድነው? ኤር ቻምበሩን እኛ መፍታት የለብንም። በጣም እዛ ውስጥ ትልቅ ኮምፕሬስድ የሆነ ትልቅ ኃይል ያለው ስፕሪንግ አለ። ያንን ነገር በባለሙያ ካልሆነ በቀር ብሎን ዝም ብለን መፍታት ተገቢ አይደለም። የሰው ህይወቶች ላይ ጉዳት ሊያደርስ የሚችል ነገር ነው። የፍሬን መስመራችን ንፋስ ሊክ ማድረግ የለበትም። ቅሌንስ ባሱን ቀው ቶር ፍሬኒ ከነ ቅሌንስ ፈየዳማን ቅሌንሲሱን ጋራ አላቲ ጫሊሴ በአዮቴ እንሱን ረኮፊዳቸው ፍሬኒ ኬኛ ቀቡረት ረኮፊዳ ከሱመ ሰሮ ኮንኮላታን ኬኛ ገው ከኡ እዶ ዳበነ ራጋፈ ካኑ ባሪ ሰዴቲ አንገሰ ገሌቲ ጉተሙ ቀባቸው ሁሉም ተሽከርካሪ ፍሬናቸውን ንፋስ የሚጠቀሙ ተሽከርካሪዎች ከ8 እስከ 9 ባር መጀመሪያ ላይ እንደቆሙ መሙላት አለባቸው ማለት ነው። ሶ ያንን በማድረግ ኢቭን ማርሽ እንኳን የማይገባበት ጊዜዎች አሉ ማለት ነው። ስለዚህ እነዚህ ማድረግ ያለብን ጥንቃቄ ነው። ሌላው የኋላ እግር ላይ የምንጠቀመው ፍሬን አይነት እዚህ ላይ ደግሞ የምንጠቀመው ከኋላ እግር ላይ ድራም ብሬክ እንላቸዋለን። እነዚህ ድራም ብሬኮች ምናልባት ፍታ እዚህ ውስጥ ደግሞ ምን አለ ፍሬን ሸራ አለ ማለት ነው። የፍሬን ሸራ አለ። ልክ አሽከርካሪው ከዛ ፍሬን በሚይዝበት ጊዜ እቺ የዘይት መስመር አለች እዚህ ጋር እንደምናየው ከዛ የመጣ የዘይት መስመር ነው። እሱ ምን ያደርጋል እዚህ ውስጥ ዊል ሲሊንደር የምንላት አለ። ዊል ሲሊንደሯን ምን ያደርጋል በማዘዝ እነዚህን የኋላ እግር እንዳይዞር ያደርጋል ማለት ነው። እዚህ ላይ ምን ይገባል? ቸርኬ ይገባል። ቸርኬ ላይ ደግሞ ጎማ ይገባል ማለት ነው። ስለዚህ ስትራክቸሩ በዛ መልኩ ነው የሚሄደው። ሶ እነዚህ የኋላ እግር ላይ የምናገኛቸው ሚለ ቦዴረት ማልበገና ሚለ ፉል ድራፍ ዲስክ ብሬክ የርገ ፈየደም ነኝ ሚለ ቦዳረት ደግሞ ድራም ብሬክ ይፈየደም ናቸው። ድራም ብሬኪንጉን ሚለ ቦዳረት ከፈየደም ነው ዳ ሁምኔ ዘይታችራ አጥፌ ኩ ማልጎ አስኬሳቲ ፍሬን ሻራ እንጅራጀቹ ፍሬን ሻራ ከና አካ ሚሊ ኩን እናኖፍኔ ፍሬን ሻራ አማልጎ ታምቡሪ ዮካን ድራሚ ከንጀኑረት መጣኑ ዳ አካ ታምቡሪን ሱን እናኖ ነጎቹዳን ኮንኮላታ ከና ነው አባጀቹ ሶ ፍሬኒንግ ከኝረቲ ሀለከናቲን ፈየደምና ብሮ ተኮ ፍሬኒንግ ቀቤ አችመታፉ ደምዳ ፍሬን ይዞ ቦታው ላይ ሊቀር ይችላል። አንዳንዴ ፍሬን ስንረግጠው መረገጥ ስንለቀው ደግሞ ወደ ቦታው መመለስ አለባቸው። እነዛ የምን ብልሽት ናቸው? አንደኛ ስፕሪንግ አለ። እዚህ ውስጥ ስፕሪንጎች አሉ። ያ ስፕሪንግ ከላሸቀ እንደዛ የመሆን አጋጣሚ አለ። ሌላው ትክክለኛ ያልሆነ ዘይት የምንጠቀም ከሆነ ለፍሬን ዘይት ሌላ ዘይቶች ወይ የቀጠነ የወፈረ ዘይት የምንጠቀም ከሆነ እንደዚህ አይነት ችግሮችን ሊከሰት ይችላል። ሌላው ሬጂስትሮ ነው አጀስትመንት። እዚህ ውስጥም የራሱን አጀስትመንት የሚደረግ ነገር አለ። እነዛ ነገሮች በአግባቡ በማድረግ ፍሬን ይዞ እንዳይቀር ወይም ፍሬናታ እንዳይፈጠር ማድረግ አለብን። ብሎ ተኮ ፍሬኒንግ ቀቢያችሁ መተፉ ደንዳ ከነማልጀና ፍሬናታ ጎዴ ጀነ ኮንኮላታን ፍሬናታ ጎዴ ጀቹ
ፍሬኒን ቀቢያችሁ መተፈቹ ዴብሴ ማልጎቹ ቀባ ጋዲሱ ቀባችሁ ሶ ሳንኩን ሰቦታ ሰዲራ ተኮፋን ስፕሪንግን አስኬሰ ጅሩ ኩን ዮ ስፕሪንግን ላሸቁ ጀቹን ኢዶቱ ዴቢው ፊ ወልገዲሱ እነሱን ዮ ወሊታችሁመት መጠናያፌ ስፕሪንግን ኩን ተኮፋ ፋይዳናን አለበይራችሁ እነሱን ፍሬን ከቀቤ እንጋዲስ ነው ጎዳችሁ እኒ ታኑ ፍሬኒ ዘይቲ ረት ከንፈየደምኑ ፍሬኒ ዘይቲ ከምብራዮ ፈየደም ዘይቲ ከኛ ዘይቲ ገረብራዮ ፈየደምኒ ቀልን ዘይቲ ገራገራ ወንቲፍ ሞተረት ከፈየደምኑ ካምቢዮ ፍሬኒ ረት ከንፈየደምኑ ገራገራ ሳንኩን ዘይቲ ስሪንታኒ ዮ ፈየደምነቴ ሳንኩን በላክ ከናገሽ ሱደንደው እኒ ሰደፋን አጀስትመንት እዚህ ውስጥ የሚሰራ አጀስትመንት አለ አጀስትመንቲን ኩንስ ወካር ሬጂስትሮ ከንጀን ኩንስ ዮ ሴራን ኦጀተሚን ረኮና ከከናገው ደንዳጅቹ ከናፍ ዮ በደሜል ላላ ከተከፈተ እናያለን ሳንኩን የሮይሮቲ ሂከመኒ ማልቶ ቀቡ ሰርቪስ ተወቀቦቹ በቃ እንሰራ እና አለከናቲን ፍሬኒረቲ ሳንከና አርጋችሁ ደንዲ ሶ ከኋላ እግር ላይ ድራም ብሬክ እንጠቀማለን። እነዚህ ድራም ብሬኮች እዚህ ጋር እንደምናየው ነው። ሶ እነዚህ ፍሬን ሻራ የምንላቸው እነዚህ ናቸው። ፍሬን ሻራ ከንጀኑ ካናዳ ሶ ኡምነ ዘይታ ስራን ኡፌ ሼከና ፒስተን ቺኒ እንላታለን። ፒስተን ቺኒ ወይም ዌል ሲሊንደር እንላታለን። እቺ ዌል ሲሊንደር ውስጥ ይገባል። ሶ እቺኛውንና እቺኛውን ያጫውትልናል ማለት ነው። ስለዚህ ድራሙ ላይ መለጠፍ ነው ማለት ነው። ስለዚህ ልክ ፍሬን ስንይዝ እቺኛዋ ወደዚህ በመሄድ ድራሙን ይዝልናል። ሶ ይሄ የሚሽከረከረው እንዳይዞር ያደርጋል ማለት ነው። በዚህ መልኩ ፍሬኑን ይዝልናል ማለት ነው። ከዛ ወደ ቦታው ይመለሳሉ። ቅድም ያላቸው ስፕሪንጎች አላቸው። እዚህ ጋር ያሉ ስፕሪንጎች አሉ። እነዚህ ስፕሪንጎች ከላሸቁ እዚህ ጋር ማለ ስፕሪንግ እነዚህ ከላሸቁ ያ ፍሬን በትክክል የመያዝ ነገሮች አይኖሩም። ሶ አጀስትመንት ሬጂስትሮ እዚህ ጋር ይሰራሉ። እነዚህ ነገሮች ወሳኝነት አላቸው። ሌላ ባለስራ የምንለው እዚህ ጋር አለ። ቀደም ብያለሁ ለትላልቅ ተሽከርካሪዎች ወይም አንዳንድ ተሽከርካሪዎች ላይ የኋላ ላይ ወይም ሁለቱም ከፊትም ከኋላም ልናገኘው እንችላለን። እነዚህ የተደራረቡ ብረቶች ተሽከርካሪው ወጣ ገባ ውስጥ ሲሄድ ሰስፔንሽን ሲስተም በትክክል እንዲሰራና እንትን እንዳይል የሚያደርጉ ናቸው። ባለስትራ ከንጀኑ ሲቪላ ካናዳ ሲቪል ካና ባለስትራ ጀና ሶ ባለስትራ ከንጀኑ ካናዳ ሲቪል ኩን ወልረት ተታውዳን ኮንኮላታን ኩን ቡአበይ ኬሰ ጋፈገሉ ጋፈበኡ አከስሪት ዴም ታስሱዳ ገይንሳ ሶ ሳንኩን ኮንኮላቱ ተጉዳረት ባይናን አርጋና ገሩ ኮንኮላቱ ተከከናረትስ ደርቤ ነሙለቱ ደንዳ ሶ ሳኒፍ ገኖ ጎቹ ቀምና ኮንኮላታ እዶት ሱታ ጎቹ ቀምኑት ሱታ ዴሙ ቀምና ፈገኖ ማለ ከና ጎቹዳን ባለስትራን ኬኛ ከንጨምነ ፈገኖ ጎቹ ቀምና ኮመንቲራና ካውደለሱ ዋይ ፍሬን ረት በሩምሰ ጋር ተንሸኪን ቀቡ ፍሬን ላይ ጥሩ ሆነ ተሰነ እውቀት እንዳገኛችሁ ምንም ጥርጥር የለኝም። ጥያቄ፣ አስተያየት፣ ሀሳብ ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮቹን ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ይሁኑ። ለነበረን ጊዜ አመሰግናለሁ። ቴንክ ዩ